ይድረስ ለአዲስ ከተማ ክፍለ ከተማ ለገቢዎች ቢሮ። ይሄ እንደምታዩት ቡና ጠጡ ቤት ነው። አሁን ለአምስት ሩብ ጉዳይ አካባቢ ነው። ምንም አንድም ቡና አልሸጥንም። ይሄ 2018 ከገባ ግማሽ ኪሎ ቡና ሰርተን አናውቅም። ግማሽ ኪሎ ቡና በቀን አያልቅም። የሚገርማችሁ ነገር ግን ይሁን ተብሎ 14,000 ብር በአመት እየከፈልኩ ነው ያለሁት። መክፈል ግዴታዬ ነው። ግብር ነፃ እንስራ አላልንም። እኛ ማናችንም ነፃ እንስራ አላልንም። ግን ደግሞ የሚሰራውን ማይሰራውን ጥናት ማድረግ ያስፈልጋል። ሰው ዛሬ ራሱን አሸንፎ መኖር ቀላል ነገር አይደለም። የቤት ኪራይ አለ። የቤት ኪራይ 15,000፣ የምሰራበት 15,000፣ ቀለብ አለ። አሁን ግማሽ ኪሎ ቡና እያለቀ አይደለም። ሜዳ አንወድቅም፣ ረሃብ ለማኝ አንሆንም። ሰርተን እንብላ ነው ያለው አይደለም እንዴ? አስቡልን እንጂ ገቢዎች ቢሮ አስቡልን እባካችሁ። ህዝብና መንግስትን አታጣሉ። አጥኑ። መጀመሪያ ኪራይ ሲጨመር፣ መጀመሪያ ግብር ሲጨመር አጥኑ፣ አስቡ። ዝም ብላችሁ አይደለም እባካችሁ። አሁን ግራ ገብቶናል። ልመና እንውጣ ወይስ ምን እናድርግ? እስኪ እና ይኸው እስካሁን አንድም ሰው የገባ የለም። ማንም ሰው የገባ የለም። አንድ ሰው ስራ ናፍቆናል። አሁን እዚህ ጋር የቤት ኪራይ ተጠራቅሞብናል። ለመውጣት እንዴት አድርገን እንዳንሸጠው ማን ይገዛናል? በቀን 3 መብላት ቀረ። ለማን ነው ቤት የሚባለው? ሰሚውስ ማን ነው? ለምን ነው የገዛ ወገናቻችሁ አይደለንም? የእናንተ ወንድም እህቶች አይደለንም? ወገኖቻችሁ አይደለንም? እባካችሁን አስቡልን። እባካችሁ ሀገራችን እንድንጠላ አድርጉ። ህዝብና መንግስትን አታጋጩ። ገቢዎች ቢሮ እያደረጋችሁ ያላችሁት ጥሩ አይደለም። ነፃ እንስራላለን። ግብር እየከፈልን ያለ ነው። ግብሩን እየተከፈለን ያለው ግብር እየከፈልን ያለው አንድም ነገር ያለው ነገር በነፃ እንስራ አላለም። ለኛ ለሀገር ሸክም መሆን የለብንም። ስሙኒም 50 ማገኘን ከሆዳ አያልፍም። ጫማ እኮ መቀየሪያ እያጣን ነው ዛሬ ያለ ነው። እባካችሁ የገቢዎች ቢሮ ዝቅ ብላችሁ ደሃውን ማህበረሰብ የት እንሂድኛ? ደሃዎች በቃ ብዙ የሚሰራ ትንሽ ይከፍላል፣ ምንም የማይሰራ ብዙ ይከፍላል። አሁን ለዚህ ቤት 30,000 ብር ምን ማለት ካፌ አይደለ? ባዶ ቤት፣ እግዚአብሔር ምስክሬ ነው። ባዶ የቤቱን እንክፈለው፣ የሱቅ ኪራይ እንበል፣ ሜዳ እንውደቅ፣ ላስቲክ አንጥፈን እንተኛ። ላስቲክ አንጥፎ መተኛት አይቻልም የተባለ ነው። ልመና እንውጣ። ከተማው እንደሆነ በለማኝ ተጠቅልቋል። እኛ ማንም ይሰጠን? ሰርቶ የሚበላ ሰው ለማኝ ሲሆን አያሳዝንም? እኛ ራሳችን ብናጠፋ እናንተ ምንድነው የምትጠቀሙት? ሰው እየታነቀ ነው ቀን በቀን። ኧረ አስተውሉ። ኧረ እባካችሁ ይድረስ ለአዲስ ከተማ ክፍለ ከተማ፣ ለማንኛውም ኢትዮጵያ ስላለ ገቢዎች ቢሮ እዩት። አንጨምርም አላለም፣ አንገብርም አላለም። ግን ደግሞ ሜዳ ላይ እንድንወድቅ፣ ራሳችን እንድንጠላ፣ ሀገራችን እንድንጠላ፣ መንግስታችን እንድንጠላ ምክንያት አትሆኑ። አመሰግናለሁ።